ሰላም ሰዎችዬ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ስንት ጊዜ ሳስብ የነበረውን የሁለት ዓመት ሀሳብ በሉት። ያው ሀሳብ ነው ገዝታችሁ ስም እስከምታዞሩ ድረስ ሀሳብ ነው አይደለም። ቦታ ተገዝተው እንኳን ያሳስባን አይደለም ቤትን ያክል ነገር ቆሞ ማለት ነው። እና አሁን ቤቴ በስም ይዞሮልኛል፣ ደስ ብሎኛል፣ እግዚአብሔር ይመስገን። ፈርቼ ነበር እውነት ለመናገር ብዙ ሰው እንደው ጸሎት አድርጉልኝ ፈርቻለሁ ምናምን ብዬ ነበር። ያኔ የስም ማዞሪያው ራሱ በጣም ብዙ ነው እየተባለ ያው ታውቃላችሁ ማን ነበረ ከወሬ ጦር እንኳን ጦር ወሬ አልፈራም አለ የተባለው ንጉስ። እና ወሬ በጣም ያስፈራም በነገራችን ላይ። እና አንዱ እንደዚህ ስትሉ የሆነ ነገር ይላቸው አንዷም እኔ ብዙ ወሬ አላዳምጥም አልወድም። እና ማለት በተለይ የሆነ ጉዳይ ማስፈጸም ፈልጌ በዛ ጉዳይ ላይ ብዙ የሚወራ ነገር አልወድም፣ አላወራም፣ ማዳመጥ አልፈልግም። ግን ሳትፈልጉ የሆነ ቦታ ተሰሙታላችሁ እና በጣም ተጨንቄ ነበረ። ግን እግዚአብሔር ይመስገን አሁን በደንብ አልቆልኛል ማለት ነው። በስሜ ዙሯል። ይሄ ካርታው ነው፣ ፕላኑ ደግሞ ይሄ ነው። እና አሁን ሁሉም ነገር በስሜ ሆኖልኛል ማለት ነው። የሰራሁትን ስህተት ልንገራችሁ ከጠቀማችሁ ማለት ነው። ቦታ ስትገዙ ቦታ ገዝታችሁ በስማችሁ ማድረግ አይቻልም። ይሄን ሁላችሁም ታውቃላችሁ። እና ይሄ ቦታ ሲገዛ 550 ሺህ ብር ነው የተገዛው። እና መጀመሪያ ላይ ለአንድ ወር ከ15 ቀን ገደብ ተሰጠን። ቀብድ 450 ሺህ ብር ነው የተከፈለው። ከዛ አንድ ወር ከ15 ቀን ሲያልቅ ስም ቤቱን አቁመን ውሃ ልክ ተይዞ ስም ልናዞር ቀሪ ብር ልንከፍል ነበረ። ከዛ ይሄ ደግሞ ቦታው መንገድ አካባቢ ስለሆነ ገቢዎች መጥተው እኛ ይሄን ቤት ስም ማዞር አንችልም በዚህ ሰዓት አሉ ማለት ነው። ከዛ እንደዛ ሲሉ ሰውየው ውክልና ሰጠና ቀሪ ብሩ ተሰጠ። ውክልና በእናቴ ተደርጎ ማለት ነው። ከዛ እንደዛ ተደርጎ ተሰራ። ቤቱን ተሰርቶ አለቀ። እኔም መጣሁኝ። ከዛ እዚህ ስመጣ ውክልና ደግሞ እናታችሁ ውክልና ከያዘች ሕግ አይፈቅድም። እናት ወደ ልጇ ስም የያዘችውን ውክልና እናት ወደ ልጇ ስም ማዞር አትችልም። ይሄ ተነግሮኛል። ከዛ ለእናቴም ተነግሯታል። ለመሸጥ ብቻ ነው፣ ሕግ እንደዚህ አይፈቅድም ተብሎ ማለት ነው። ከዛ ሄድኩና ዝብርቅ። ከዛ ከምን ብጀምር ጥሩ ነው? ስህተቴን መጀመሪያ እናቴን ጠየቃት። ስንት ብር ነው የሸጥሽው ተባለች። 550 ቤት ብላ 550 ብላለች ማለት ነው። ከዛ ታውቂዋለሽ ሁሉ በጣም ነው የሚያፋጠጡት በነገራችን ላይ። ከዛ ታውቂዋለሽ 550ውን አላት ማለት ነው። ነገርኩህ አይደለ አለችው እናቴ። ከዛ መጻፍ እንደማትችል ያው ያውቃል፣ ግን ዝም ብሎ ግራ ለማጋባት ማለት ነው። ቅድሚያ ቀብድ ስንት ነው የተቀበሉት ማዘር ሲላት እኔ ቶሎ ብዬ ምን ብል ጥሩ ነው 450 ቀብድ ምናምን እኮ የለብኝም ተጨርሷል። እዚህ ላይ የሰራሁትን የኔን ስህተት ማለት ነው። ከዛ 100 ቀሪ አዎ፣ ከዛ 100 ቀሪ ብሎ ጽፎታል። ከመጨረሻው ላይ እኮ ነው ፍትህ ላይ እኮ ነው እንደዚህ አይነት ስህተት የሰራሁት ማለት ነው። እና እኔ ያሰቡት መጀመሪያ ላይ ቦታው ሲገዛ ትዝ ያለኝ ቀብድ ሲባል ቦታው ሲገዛ 450 መከፈሉን ነው የማውቀው ማለት ያስታወስኩት ማለት ነው። እንጂ በኋላ ላይ እኮ ሁሉ ነገር ወዲያው በወር ከ15 ቀን ነው ጊዜ ገደብ ተሰጥቶ የነበረው። ወር ከ15 ቀን ሲሆን እኮ 100 ሺህ ብር ተከፍሏል። ምንም አይነት ቀሬ የለብኝም ማለት ነው። ከዛ ሰውየው ግራ ማለት ሰውየው ስህተቱ የኔ ነው እንጂ ሰውየው አይደለም። በነገራችን ላይ ሰውየው ስራውን ነው ነገ ጧት የሚያስጠይቀው ስራ እስከሆነ ድረስ እኔ በሰውየው አልፈርድም። ያው በጣም አካበደ፣ ግን ቢያካብድም ደግሞ ልክ ነው። ስህተቱ የኔ ነው የእሱ አይደለም። እና ከዛ ምስክሮቹ ገቡ። ከዛ ተነበበ። ምስክሮቹ ሲገቡ ይጻፍና ይነበባል። 100 ሺህ እንዴ ምንም እኮ የለም ወረቀቱ ላይ እኮ ግን ቀሪ የለም ተብሎ ተጽፏል። እሱን አላየውም። አይቶታን እሱን ግን የኔን ቃል ነው እንትን ያለው። ግራ ሲያጋባኝ እንደዛ ስላልኩት ማለት ነው። ከዛ እንዴ ባለቤቷ እኮ ናት ያለችው አለ ማለት ነው። ከዛ ኧረ የለም ኧረ እኔ ተሳስቼ ነው እንደዛ ማለት አልነበረብኝም ተከፍሏል ምንም የለም። ከዛ ሰውየው አይሆንም ማለት ሲጀመር እኮ ማዘር ውክልና መያዝ አልነበረባቸው፣ ምክንያቱም በጣም ሽማግሌ ናቸው እሳቸው አለ ማለት ነው። ከዛ መቼም እኔ አንዳንድ ጊዜ ሴቶች ይከፍሉኛል እውነት ለመናገር ማለት ነው። ብዙ ጊዜ አንድ ሴት አይከፍለኝም የሚሉ ሰዎች አይመችኝ። ሴት አይከፍለኝም የሚሉ ሰዎች ብቻ አይመችኝም። እኔ ሴቶች እንደየእንትናቸው ነው ይወዱኛል ሴቶች እንዴ። ከዛ ምን ብትል ጥሩ ነው እዛ ጸሐፊዋ እንዴ በአሁኑ ሰዓት እኮ ረጃት እየከዳ ነው፣ ስለዚህ ውክልናውን በእናቱ አድርጋ ነው ብላ ቁጭ። ከዛ ሰውየው እናትሽ ናቸው አለ። እንደ እናቴ ልክር ነው? አዎ በእናት እኮ አይቻልም ነበር አለ። ብቻ እግዚአብሔር ይመስገን መብርሃን ወላዲተ አምላክ ከፊቴ እየቀደመችልኝ ሁሉም ነገር ተስተካከለልኝ።
ገቢ እንትን የአገልግሎት የሚባል አልከፈልኩም ነበር። ነገ አገልግሎትን ስከፊ መተሽ ትወስጃለሽ ተባልኩ። በማግስቱ ሲሄድ ሰውየው ጋር ደወለ፣ የቦታው ባለቤት ሰውዬ ጋር ማለት ነው። ከዛ እነሱ ደግሞ አልገባቸውም ምናምን ሲሉት እኔ ለራሳችሁ ብዬ ነው፣ ቀሪ ብር አለባችሁ ወይ እዚህ ቦታ የሸጣችሁት ቤት ምናምን አለ። የለም ተባለ። ከዛ ከሰዎቹ አረጋግጦ በማግስቱ ወረቀቱን ሰጠኝ ማለት ነው። አሁን ትናንትና ደግሞ ካርታዬ መጥቶ በእጅ ገባ። እግዚአብሔር ይመስገን ደስ ብሎኛል። እውነት በጣም ተጨናንቄ ነበር፣ ያው ከምሰማውም አንጻር ማለት ነው። እና አሁን የቤት ባለቤት ሆኛለሁ። ምን ትላላችሁ? ቤቱ ደግሞ ብዙ ጊዜ ስለ ቤት እንደዚህ ስማዞር ሳወራ ስለ ቦታ ስለ ማዘዋወሪያ የምትጠይቁ ልጆች አላችሁ። እኔ የኔን ነው የምለው፣ ማለት የእያንዳንዱ ቤት የተለያየ ነው። በነገራችን ላይ ከ2 ዓመት በፊት የቆየ ቤትና አዲስ ቤት አንድ አይደለም። የኔ 2 ዓመት አልፎታል። በዛ 2 ዓመት ባለፈው የተሰራልኝ፣ ምክንያቱም 2 ዓመትማ አልፎታል። እና አሁን የ1 ዓመት የ6 ወር ከቤቱ ከተሰራ 6 ወር ወይም 1 ዓመት እሱ በጣም ነው የሚጨምረው፣ በሱ ይለያል። እና ከ2 ዓመት በላይ ቤቱ ተሰርቶ ሰው የቆየበት ከሆነ የተወሰነ ይቀንሳል። እና የኔ የተገመተው እሱ እንኳን ቢቀርብ ይሻለኛል። ለማንኛውም ያው እስከምንም ብሎ 100,000 ብር ጨርሻለሁ ማለት ነው። ያኔ አለ አይደለ የታክሲ የምኑ የአገልግሎት የምናምን የሚባል ነገር አለ አይደለ? እሱ ብሎ እስከ 100,000 ብር ድረስ ነው የጨረስኩት ማለት ነው። ምክንያቱም እኔ ከዛ በላይ ፈርቼ ነበር። ምክንያቱም እንደዚህ ነው ቤትሽ እንደዚህ ነው ምናምን በቃ ማለት ያኔ ትንሽ እንትን ብለው ነበረ። ከዛ ላይ ደግሞ ከገቢዎች ገማቾቹ ደግሞ ትንሽ እንትን ብለው ነበረ፣ አስፈርተው ነበረ እነሱ። ምክንያቱም የድሮ አስፋልት ነው፣ መንገድ ዳር ነው ቤቴ፣ ግን የድሮ አስፋልት ነው። አስፋልቱ ከላይ ነው፣ አሁን አዲስ አስፋልት የተሰራው ማለት ነው። እና ይህ አካባቢ ለወደፊት የስራ ቦታ ነው ተብሏል። እንግዲህ ሆናን አይሆንም እሱን አላውቅም። እኔ የሰራው ደግሞ መኖሪያ ቤት ነው። ከዛ ያቺ 3 ነው የመጡት፣ 3ቱም እንትን አሉ ማለት ነው። አንደኛዋ ይሄ የድርጅት ቦታ ነው ምናምን አለች። እንዴ ይሄ ማለት ድርጅት ወደፊት ሊሆን ይችላል፣ ለአሁን ግን ልጅቱ ልትኖርበት ነው። አቅም ቢኖራት እኮ የኬሻ አጥርም ነበር አለቻት። አንዲቱ ተረዳችኝ። እንዳልኳቸው አንዳንድ ሴቶች ለእኔ መልካም ስለሆኑ ማለት ነው ተረዳችኝ። ለመኖሪያ ቤትም ብዬ እንደሰራሁት አቅምም እንደሌለኝ አጥር ማጠር እንደማልችልም ተረዳችኝ። እና ትንሽ እነሱ ክርክር ይዘው ነበረ። በዛ ግን ትንሽ ፈርቼ ነበረ። ምክንያቱም አንደኛቱ በስራ በተለይ ደግሞ በድርጅት ከተባለ እጥፍ ነው የሚሆነው፣ ሁሉ ነገር እጥፍ ነው የሚሆነው። ስትኖሩ ውሃ የምትከፍሉት እጥፍ ነው፣ መብራት የምትከፍሉት እጥፍ ነው። ከየት መጥቶ ነው እንደዛ የሚደረገው? የስም ማዞሪያው እጥፍ ነው። መኖሪያ ቤትና ድርጅት ቦታ እንዳይደለም ስም ማዞሪያው እና እሱም ሁሉ ትንሽ አስፈርቶ የነበረ ግን እግዚአብሔር ይመስገን ያው መብርሃን ወላዲተ አምላክ ከፊት እየቀደመሽ ሁሉንም ነገር ተስተካክሎልኝ ያኔ በቃ 100,000 ብር ነው የጨረስኩትኝ ማለት ነው ለዚህ ቤት ስም ማዞሪያ። እና ደግሞ ውድችዬ ላይክ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ አበረታቱ። ልስራ እኔ ስደት ይብቃኝ። ስደት ይብቃኝ፣ ደክሞኛል። እኔ ከአሁን በኋላ መሰደድ አልፈልግም። ከችግሩ አረብ ሀገር ስትመጡ በቃ ማለት እኔ ጥሩ ደሞዝ ነው ሲከፈለኝ የነበረው። አንደኛም በጣም ዶሮሪ ሊመጣበት የሆነው በጣም ቸኩዬ የመጣሁበት በዚህ ቤት ምክንያት ነው። ምክንያቱም አዳፕተር ነው ምናምን ሊሰራ ነው። እሱ ከተሰራ ደግሞ በሰውየው ስም ነው የሚሆነው። በሰውየው ስም ሆነ ማለት ደግሞ ወደፊት 2 ዓመት ሊጨርስ ይችላል ለማዞር። ያ ካለ ያኔ የምትሰሙት ወሬ ብቻ ያስፈራል። ለዛ ነው ብድግ ብዬ የመጣሁትኝ። እና አረብ ሀገር ላይ ሆናችሁ ምንም ደህና ደሞዝ ቢከፈላችሁ አመድ ነው። የአረብ ሀገር ብር ማርያምን አመድ ነው። ምክንያቱም እዚህ ጋር የሆነ ወጪ እንትን የሆነ ገቢ የሆነ እዚህ ጋር ምንም አይነት ሌላ ትርፍ ገቢ ከሌላችሁ በጣም ከባድ ነው የሚሆነው። ምክንያቱም ወጪ ስለሆነ በቃ አመድ በሉት። ለምን $2,000-3,000 አይከፈላችሁም? አመድ ነው የሚሆነው። አሁን ደግሞ ስራ ለመጀመር ያኔ አገሩም ያለበት ሁኔታ ትንሽ ከባድ ስለሆነ ይሄን ማለት ከዚህ በፊት መጥቼ ስላየሁትኝ ለዛ ነው ዩቲዩብ የከፈትኩትኝ። ምክንያቱም ይሄን ዩቲዩብ ሞኒ ለማድረግ ኦ ማይ ጋድ እኔ አይደለሁም ጓደኞቼ ሁሉ ዋጋ ከፍለውበት ማርያም የጓደኞቼን ሁሉ እንቅልፍ ነስቼ ነው ሞኒ የሆንኩትና እስኪ ቪዲዮን እዩልኝ፣ ሸር አድርጉልኝ። በቃ ያስ በ2 ወር አንዴም ቢሆን ይክፈልኝ የለት የሆነ ጌቢ ነገር ላገኝበት ዩቲዩብን። ከእናንተ የሚቀንስባችሁ ነገር የለምና እናንተ ሸርና ላይክ ማድረግ ብቻ ነው የሚጠበቅባችሁ። አበረታቱኝ።
በተረፈ ደግሞ አስጎበኛችኋለሁ። ላሊበላን በደንብ ነው የማስጎበኛችሁ። ማርያምን አገር ሰላም ይሁን። ላስታ ዙሪያው ሁሉ መሄድ እፈልጋለሁ። እኔ ራሴ ማወቅ እፈልጋለሁ። ዩቲዩብ መስራት እፈልጋለሁኝ እና አበረታቱኝ። ስወዳችሁ እና ደግሞ ላስታ አካባቢ ላስታና አካባቢዋ አገር ሰላም ከሆነ ወደ ወጣ ያለ ቦታም ቢሆን ችግር የለብኝም እሄዳለሁ። ግን መኪና የሚገባበት መሆን አለበት። መኪና የማይገባበት ቦታ ያው ይከብደኛል እና መኪና የሚገባበት ቦታ አካባቢ ያላችሁ ልጆች ለቤተሰቦቻችሁ የሆነ ስጦታ መስጠት የምትፈልጉ ሰዎች ምናምን አናግሩኝ። ስልኬን እሰጣችኋለሁ። የምትፈልጉትን ነገር በቪዲዮ እያያችሁ ይገዛላችሁና ለቤተሰብ እሰጥላችኋለሁ። በተረፈ አበረታቱኝ። አመሰግናለሁ።